የተከበራችሁ ውድ የአባቴ ብሩካን የእግዚአብሔር ቤተሰቦች እህትና ወንድሞቼ በክርስቶስ ደም የተጠራችሁ የተመረጣችሁ የእግዚአብሔር መንግስት ወራሽ ሆናችሁ በአንድ አባት የተገኘን የአንድ አባት ልጆች ሁላችንም ይሄን መልእክት ሼር ዲዩት ኮፒ ሊንክ እያደረጋችሁ ለእስልምና ተከታዮች አንዳንድ አላስፈላጊ ዲቤት ለማድረግ የምትሞክሩ ሰዎች ይሄን መልእክት አድርሱልኝ። መጽሐፋችን የኛ መጽሐፍ እኛ የምናምነው መጽሐፍ ቅዱስ ምን ይላል መሰላችሁ? ልጁ ያለው ህይወት አለው፣ የእግዚአብሔር ልጅ የሌለው ህይወት የለውም ይላል። አንደኛ ዮሐንስ መልእክት ምዕራፍ 5 ከቁጥር 12 ላይ ግልጽ በሆነ አማርኛ ልጁ የሌለው ህይወት የለውም እያለን ነው። የእግዚአብሔር ልጅ የሌለው ህይወት የለውም፣ ነገር ግን ልጁ ያለው ህይወት አለው ብሎ እርግጠኛ ሆኖ ለኛ የኛ መጽሐፍ ይነግረናል። ስለዚህ እኛ ደግሞ ያለ ኢየሱስ ክርስቶስ ህይወት የለም ባዮች ነን። ያለ ኢየሱስ ክርስቶስ ህይወት የለም እያለን የምናምን ሰዎች ነንና አሁን በዚህ ዙሪያ ላይ እናንተ በጣም ትኩረት እንድታደርጉ የምፈልገው ነገር ቢኖር ከማይገባችሁ ባልገባችሁ ነገርና በማታውቁት ነገር ወይም በማታምኑት ጉዳይ ላይ ገብታችሁ ዲቤት ለማድረግ የምትሞክሩት አካሄዳችሁን አስተካክሉ። ምክንያቱም መጀመሪያ እናንተ ብታነሱት ሐሳብ አምላክ ሞቷል ወይ ብለህ ነው የምታነሰው። ጥያቄም ራሱ አምላክ ሞቷል ወይ የሚል አምላክ ሞቷል ወይ ትለኛል። እኔ ደግሞ አንተ ሞቷል ወይስ ብለህ የምትጠይቀኝ አምላክ በአንተ መጽሐፍ ላይ የተጻፈ ከሆነ ላላምን እችላለሁ፣ ላልቀበል እችላለሁ። ነገር ግን እኔ በማምነው መጽሐፍ ዙሪያ ግን እንደዚህ ይላል። መጽሐፉን እየቆነጠርክ አትውሰድም። ማመን ካለብህ ሙሉ ማመን አለ፣ ማመን ከሌለብህ ሙሉ መተዋል። ለምሳሌ እንደዚህ ይላል፣ ክርስቶስ ስለ ኃጢአታችን ሞተ ተቀበረም ይላል። መጽሐፍ እንደሚል በሶስተኛው ቀን ተነሳ፣ ይህም እውነት ነው። በቃ ስለዚህ ክርስቶስ ስለ ኃጢአታችን ሞተ ተቀበረም መጽሐፍ እንደሚል እኔ ማምነው መጽሐፍ እንደሚል በሶስተኛውም ቀን ተነሳ ይለኛል። ስለዚህ ይሄንን ደግሞ ለሚያምኑት ሁሉ ለነርሱ ለተቀበሉትና ለሚያምኑት ሁሉ በስሙም ላመኑት የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጥቷቸዋል። እኔ የምከተለው መጽሐፍ ይሄ ነው። ስለዚህ አንተ በራስህ በቁርአን ዙሪያ ብትወያይ ደስ ይለኛል። ስለ ቁርአንም ደግሞ ኡስታዞችን ሰብስበ መልስ ማግኘት ትችላለህ። ከዚህ ባሻገር ግን ስለኔ መጽሐፍ ወይም ስለ እግዚአብሔር ቃል ዲቤት ለማድረግ ባትሞክር እልሃለሁ። ስለዚህ አስራት የምትባለው ሰውዬ መጀመሪያ ቁርአን የአላህ ቃል ነው ካልከኝ፣ የአላህ ቃል ከሆነ ለምን ስለ እውነታ መናገር አስፈላጊ አልሆነም? ላንተ ያ ከሆነ ለኔ ደግሞ ያ አይደለም። አየህ፣ አንተ አመንክበት፣ እኔ ደግሞ የማመን ግዴታ የለም። የግድ አንተ ስላመንክ እኔ በጉልበትና በጫና ለማሳመን ወይም የማሸማቀቅ ስራ ለመስራት ብታደርገው እንቅስቃሴ ብታቆም የተሻለ ነው ብዬ አስባለሁ። ምክንያቱም የሞተ አምላክ ነው ያለህ እያልከኝ፣ እኔ ደግሞ ህያው የሆነ አምላክ እንዳለኝ መጽሐፉ እየነገረኝ፣ አንተ የሞተ አምላክ አለ ትለኛለህ። እኔ ደግሞ አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 20 ላይ እንደዚህ ይላል፣ የእግዚአብሔር ልጅ እንደመጣና እውነተኛው አምላክ እንድናውቅ አስተዋይ ልቦና ሰጠን፣ እንደሰጠንም እናውቃለን። አየህ፣ ከዛስ በልጁ በኢየሱስ ክርስቶስ በኩል ከእርሱ ከእውነተኛው አምላክ ጋር ህብረት አለን ይልና ኢየሱስ ክርስቶስ እውነተኛ አምላክና የዘላለም ህይወት ነው ይላል። ኢየሱስ ክርስቶስ እውነተኛ አምላክና የዘላለም ህይወት ነው ይላል። በቃ እኔ ማምነው ይሄን ኢየሱስ ክርስቶስ እውነተኛ አምላክና የዘላለም ህይወት ነው ይላል። እኔ ማምነው መጽሐፍ። አንተ ደግሞ አይደለም አምላክ አይደለም ሰው ነው እያልከኝ ነው። ሰው ነው፣ ሰው ነበረ፣ መጣ፣ ሞተ ትለኛለህ። የኔ መጽሐፍ ደግሞ ስለኔ ኃጢአት እንደሞተ ነገረኝ። አሁንም ደግሞ ስለኔ ተነስቷል በአብ ቀኝ፣ በሶስተኛውም ቀን ተነስቷል በአብ ቀኝ አለ።
የዘላለም አምላክም ነው፣ የዘላለም ሕይወትም ነው። እኔ ማምነው ይሄንን። ሼር እያደረጋችሁ አድርሱለት ለዚህ ሰውዬ። አመሰግናለሁ።